እንግዲህ ተመልከት እንትኑ ሲጀመር ስብሰባው አንድ ሻማ ለኮሰ እዚህ ጋር አንድ ሻማ ያለ መስሎት ነበር አልለኮሰም እዚህ ጋር አማኑኤል አሉ ይሄ ምርኮኛው ነው ይሄ ምርኮኛው ነው እነዚህ ምርኮኞች ናቸውና ከዛ በኋላ ምንድነው የሆነው መሰለ ሮቤል እንግዲህ ሁሉ ወጣት ረግፎ ሲጀመር ስብሰባው አንድ ደቂቃ ህሊና ጸሎት ብለው ሸታቸው በህሊና ጸሎት ውስጥ ማንን እንደሚጥሉና ምን አይነት ገንዘብ እንደሚሰርቁ ምን አይነት ቪላ እንደሚገነቡ ስልጣናቸው እንዴት እንደሚያራዝሙ ነው እንጂ የሚያስቡት ለዳዊት ትግራይ ልጅ ለሞተው ለረገፈው አንድም ቀን አስበው ያውቁ ከዛ ምንድነው የተከተለው መሰለ ዳማ ተለኮሰ ጭፈራ እንደምታየው አሁን ትግራይ የምትጨፍርበት ወቅት ነው ጭፈራን የሚያስፈልጋት ትግራይ ለነሱ ጭፈራ ነው ለነሱ ዳንስ ነው ለነሱ ሞት ዳንስ ነው አካል መጉደል ዳንስ ነው የትግራይ ወጣት ማለቅ ዳንስ ነው የትግራይ ወጣት ደም እንደ ጎርፍ መፍሰስ ለነዚህ ሰዎች ዳንስና ጭፈራ ነው ይሄንን ያየነው